የበደለው በደሉን እንዲተው ንስሐ እንዲገባ ሰፋ ያለ መልእክት ያስተላለፍን ነው። ጠቅላይ ሚኒስትራችንም ያስተላለፈውን መልእክት ደርሶናል። አግዙን በጸሎት ብሏል። እኛ ከዛም በፊትም እየሰራን ነው። አሁንም በሚገባ እየሰራን ነው። በእውነት እንደዚህ አይነት ህዝቡም ደግሞ ከመንግስትም የሚተላለፈው ከሳይንሱም በኩል የሚተላለፈውን ተግባራዊ ማድረግ አለበት። ምክንያቱም ዘመኑን ዋጁት የሚል ነገር ስላለ እንደ ዘመኑ እንዳመጣጡም ጥንቁቅ መሆንም ስላለብን አንድ በጸሎት ሁለተኛ ደግሞ ሁኔታውን መንገዱን ሁሉም መቆም አለበት። ከሀገራችን ከኢትዮጵያ እንዲያስወግድልን ሁሉም ቤተ እምነቶች ሁሉ ኦርቶዶክስም ፕሮቴስታንቱም ሙስሊሙም ዋቄፈታው ሁላችንም ወደ አምላካችን እግዚአብሔር እንድንጨው መልእክቴን አስተላልፋለሁ። ወልዲቡ ወልሚዱ አችራ ጅባራ ካወን ሁንዲ መገፋፋት መጠላላት የሁሉም ክፋት መነሻ ነው። ያ ነው በሽታ የሚያመጣብን። ጣርን ለምን ልጅ አባቱን ማህበረሰብን ማክበር አለበት። አሁን እየጸለይን ባንለፍላለሁ። ይህ በሽታ አለመታዘዝ የመጣ በሽታ ነው። የኛ ድርሻ እግዚአብሔር ፊት መውደቅና በጸሎት እግዚአብሔር ፊት መቆየት ነው። እግዚአብሔር የምሕረቱ አምላክ ስለሆነ ይራራል። ፊቱንም በምሕረት ወደኛ ይመለሳል። ድምጽ እንሰጣለን። ከራሳችን ጀምረ ከልጆቻችን ጀምረ እንሰራለን። ኑቲ ዋቃ ሂመና ዋቃ ዱኩባ ሰኑ ቢየከና ፊዲንጀን እኛ በሽታን ወደ ሀገራችን አታምጣብን ብለን ለምናል። እንደ ሀገር ሽማግሌዎች በሃይማኖት ሳንለያይ እንጸልይ፣ ጥንቃቄም እናደርግላለሁ።